ምናልባት አላህ Subhanahu Wa Ta'ala በተለያየ ነገር የሚያጠፋቸው ህዝቦች እነርሱን ጠልቷቸው እኛን ስለወደደን አይደለም እኛ እነርሱ የሰሩት አይነት ወንጀል ከሰራ እነርሱ የገጠማቸው እጣ ፈንታ የማይገጡበት ምንም ነገር የለም ሰዎች እነዛ ሰዎች ያኒ ሞኝ ስለሆኑ አይደለም በርግጥ ኃጢያት ሰርተዋል ለኃጢያታቸው አላህ Subhanahu Wa Ta'ala መክሰፍት አመጣባቸው እኛ ከኃጢያት ንጹህ ነን ወይ አይደለንም አላህ በተለያየ ጊዜ የተለያዩ ሙከራዎችን ያመጣል የተለያዩ ፈተናዎችን ያመጣል ነገር ግን ኢዕቲባር የሚያደርገው ጥቂት ነው የለም በጣም የሚገርመው ማለት ነው በአብዛኛው ኤዥያ አካባቢ እንዲሁም ደግሞ በምዕራቡ ዓለም ነበረ ብዙ ጊዜ እንዲህ አይነት ከባባድ የተፈጥሮ አደጋዎች አላህ Subhanahu Wa Ta'ala የሚያመጣቸው በላዎች የሚታዩት ማለት ነው አሁን ሀገራችን ላይ በጣም በሚያሳዝንና በጣም በሚያስፈራ ሁኔታ እየተከሰተ ነው ያለው ሰው ድንገት ካለበት ወዳለ መኖር ሲሸጋገር ማለት የቆመበት መሬት ቀብሩ ሲሆን የሚኖርበት ቤት ቀብሩ ሲሆን ማስታመም የለ ጀናዛ ማጠብ የለ ሰላተል ጀናዛ መስገድ የለ ቤተሰብ ዘመድ አዝማድ ተሰብስቦ አንዱ ሌላውን ማጽናናት የለም ሁሉም በጣም በሚገርም ሁኔታ ይሄ ከባድ ነው ይሄ ማስጠንቀቂያ ነው ደወል ነው እንዲህ አይነት ይህን ያህል ሰው እንዲህ አይነት አደጋ ደረሰበት የመሬት መንሸራተት የመሬት ናዳ እንደዚህ አይነት ሰዎች ይህን ያህል ሰዎች ሞቱ ተራ ዜና ሆነ ተራ ዜና ማለት በቃ خلاص ተራ ዜና የሳምንት የሆነ ጊዜ ዜና ይሆናል ለምንድነው ይሄ ለምንድነው የሆነው እኛ ምንድነው የምንጠብቀው አላህ Subhanahu Wa Ta'ala እነዚያ ሰዎች ምናልባት ህፃናቶች አሉበት እንስሳ አለበት አዛውንቶች አሉበት ህፃናቶቹ ወንጀል ሰርተው አይደለም ነገር ግን ሌሎች በሰሩት ወንጀል የሌሎቹ ወንጀል ለማን ይተርፋል ለህፃናቶች ይተርፋል ለእንስሳዎች ይተርፋል ማለት እኛ የምንሰራው ወንጀል የኛ ወንጀል አቅመ ደካሞች እንዲጠፉ ያደርጋል ለአቅመ ደካሞች መጥፋት ሰበብ ይሆናል ሰው አላህን ካልፈራ ወደ አላህ ካልተመለሰ ወንጀል ሲበዛ ኃጢያት ሲበዛ ግፍ ሲበዛ አላህ መክሰፍት ያመጣል መክሰፍት ሲመጣ ያ ወንጀል የሰራውን ኃጢያት የሰራውን ብቻ አይደለም ይዞ የሚሄደው ሁሉንም ነው ይዞ የሚሄደው ወተቁ ፊትነተን ላ ቱሲበነ الذين ظلموا منكم خاصة الى الله ከናንተ ውስጥ የበደሉትን ብቻ ነጥላ የማትወስደው ፈተና ከመምጣቷ በፊት ተጠንቀቁ ሲመጣ ሁሉንም ይዞ ይሄዳል አላህን የሚፈራ ሊሆን ይችላል እዛ ውስጥ አብሮ ይሄዳል ማለት ከኑግ የተገኘች ሰሊጥ አብራቱ ወቀጥ ይባላል خلاص ጠፋለ ምክንያቱም የአላህ የሚለይበት ቦታ አለው እዛ ሊለይ ይችላል ነገር ግን ሰዎች አምር ቢልማዕሩፍ ናሂ አኒል ሙንከር ካላደረጉ በመልካም ማዘዝና ከመጥፎ መከልከል ከሌለ መክሰፍት ይመጣል በላ ይመጣል አይለይም ሁሉንም ነው የሚወስደው ሁሉንም ይዞ ይጠፋል ማለት ነው طيب ሁሉንም ነው ይዞ የሚጠፋው ዛሬ አምር ቢልማዕሩፍ ናሂ አኒል ሙንከር የሚያደርጉ ሰዎች በሚገርም በልዩ ፍጡር ተደርገው እየታዩ ነው ያሉት አኺሩ ዘማን ላይ በጣም ውድ ይሆናሉ ከመጥፎ የሚከለክሉና በመልካም የሚያዙ ሰዎች ጥቂቶች ይሆናሉ በጣም ጥቂት አብዛኛው ወንጀለኛ ይሆናል አብዛኛው ወንጀለኛ